አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የአብዱ ቲዩብ ተከታታዮች እንደምን አላችሁ? ከኛ ጋር አልሐምዱሊላህ። እንግዲህ ዛሬ ለየት ያሉ አልጋዎችና ቁምሳጥን እንዲሁም ኪችን ቡፌ ቲቪ ስታንድ ይዤ መጥቻለሁኝ። ወደ ኪችኗ ስንሄድ እንግዲህ ይቺ ባለ 5 ተከፋች ኪችን ናት። ከታች መደዳውን 5 መሳቢያ ነው። ካሜራው ብዙ አላስገባኝምና ነው። ከወዲህኛው በኩል 2 ተከፋች አለው። ከዛኛው በኩል ደግሞ 2 ተከፋች አለው ማለት ነው። ባለ 5 ተከፋች ነው። እቺ ደግሞ ሜትር ከ20 ቡፌ ናት ማለት ነው። ብዙም ፀሐዩ እንትን ነውና እዚህ ጋር 3 መደርደሪያ አለው። ይሄንኛው ደግሞ ሁለቱ አብሮ የሚከፈት ነው። እዚህም እንደዛው 3 መደርደሪያ አለው። ከታች 3ቱ መሳቢያ አንድ ነው። ከዛ 3 በር አለው ማለት ነው። ከዚህ ጋር ደግሞ ይቺ ከዚህ የምትከፈት ቲቪ ስታንድ ናት ማለት ነው። 2 ሜትር የሆነች ባለ 5 ተከፋች ቲቪ ስታንድ ናት ማለት ነው። እንግዲህ ይቺ 43 ኢንች መያዝ ትችላለች። ከዳርና ከዳር ደግሞ መስተዋት ስላልተገጠመ ነው እንጂ በር ነው ማለት ነው። ከላይ አምፖል አለው። ወደ ቁም ሳጥኑ ስንሄድ ደግሞ ባለ 4 ተከፋች ቁም ሳጥን ነው። እንግዲህ ሜትር ከ80 የሆነ ማለት ነው። ከዛ ሁለቱ አብሮ የሚከፈት ከላይኛውም ደግሞ እንደዛው ሁለቱ አብሮ የሚከፈት የኮንፈርት ማስቀመጫ አለው ማለት ነው። መሃል ላይ ሁለቱ በር አብሮ የሚከፈት በር ነው ያለው። ይሄንኛውም ደግሞ መደርደሪያ ነው ማለት ነው። ኢንሻአላህ ይሄንኛውም መደርደሪያው ስላልገባበት ነው። ከታች ደግሞ ትልልቅ መሳቢያ 2 መሳቢያ አለው ማለት ነው። አንደኛው በቁልፍ ነው፣ አንደኛው ደግሞ ኖርማል ነው ማለት ነው። ማች ነው እቃው በነገራችን ላይ። እቺ ደግሞ አልጋ ናት። ትንሽዋ ኮሜድ ነው ያላት። ግን በጣም የሚያምር አልጋ ግን አፈራረሹ ስላልተመቸና ኢንሻአላህ በሌላ ቪዲዮ በደንብ እንፈርሸዋለን ይሄንን አልጋ። እንደዛው መሳቢያ የሆነ አልጋ ነው ማለት ነው። ይሄ ኮሜዲኖ ነው። ሁለቱም ኮሜዲኖ ደግሞ ይቺ ወደ መዋቢያዋ ስንሄድ ይቺ መዋቢያ ናት ማለት ነው። መዋቢያዋ ደግሞ እንግዲህ ተከፋች የሆነች ከውስጥ መደርደሪያ ያላት መዋቢያ ናት ማለት ነው። ከእንደዛው ደግሞ ከዚህኛውም ይቺም ተከፋች ናት። ከዛ ሙሉ መሳቢያ ናት። 3 መሳቢያ አላት ማለት ነው። በስላይደር የተሰራ መሳቢያ ነው። በጣም በአንደኛው የተሰራ መሳቢያ ነው ማለት ነው። መሳቢያዎቹ 4 መሳቢያ ማለት ነው። ይሄንኛው ጋራ በጣም የምታምር እቃ ናት ማለት ነው። ይቺ በጣም ቆንጆ ማች የሆነ እቃ ነው ማለት ነው። በደንብ እንግዲህ ቪዲዮውን አልቀረጸኝም። ኢንሻአላህ በሌላ እንግዲህ አስተካክላለሁ ማለት ነው። ቪዲዮውን አዲስ ልጅ ነውና የቀረጸኝ ለዛ ነው። ማስተካከለውን አስተካክላለሁኝ። አልጋው እንግዲህ በጣም የሚያምር አልጋ ነው በነገራችን ላይ ቆንጆ አልጋ ነው። እኔ በቃ ሁሉም ዲዛይኑ ምኑ ግን ለአፈራረሽ ስላልተመቸ ቦታው ለዛ ነው ማለት ነው። አልጋዋ በጣም ቆንጆዬ አልጋ ናት። ሜትር ከ50 ናት። ውስጥ ለውስጥ ሁሉም እንደዛ ማለት ነው። ይሄ መደርደሪያው አልገባም። መስተዋት ምናምን አልገጣጠምንም ነበረ። ሩቅ ቦታ ነበርና የሚጫነው መስተዋቱንም አልገጠምነውም። ሁለተኛ ነገር ደግሞ የተወሰነ ነው ማኒላ ምናምን ራሱ የገጠምነው። መደርደሪያውንም አላስገባነውም። ኢንሻአላህ እንግዲህ ቤቱ ሄዶ ተፈራርሾ ምን ብሎ ኢንሻአላህ እንገጥሞ ይሆናል ማለት ነው። እንትኑን አልገጠምነውም። ሌላ ቦታ ነውና ሩቅ ቦታ ነውና የሚሄደው ለዛ ነው ያልተገጣጠመው። እንግዲህ እንገጥመዋለን ማለት ነው እዛው ቤቱ ኢንሻአላህ። መስታወቱን አልገጠምነውም። የቲቪ ስታንዱ ከላይ አምፖል አለው። ባለ 4 አምፖል ይኖረዋል ማለት ነው። ይሄንኛው 43 ኢንች ቴሌቪዥን መያዝ ይችላል ማለት ነው ስፋቱ። ከላይ ግን አምፖሉ አልተገጠመም። አምፖሉን አልፈለገችውም ልጅቷ ዲዛይኑንና ስፋቱን ብቻ ነው የፈለገችው ማለት ነው። ቡፌዋም ደግሞ እንደዛው ነው። መስታወት አልተገጠመችም፣ መደርደሪያዋም አልተደረገምና ነው እንጂ ፏ ያለች ናት። አንዷ በመሰገጫ ናት፣ አንዷ ደግሞ በቁልፍ ናት ማለት ነው። ይችኛዋ በቁልፍ ናት ግን 3 መደርደሪያ አላት ማለት ነው። እንግዲህ ኪችኗ ደግሞ አሪፍ ናት። ኪችኗ ዝም ብላ መደርደሪያ ናት። ዳር ላይ 6 ተከፋች ናት። ከላይ 6 ተከፋች ናት። ከታች ደግሞ 5 ተከፋች ናት። 2 ሜትር ማለት ነው። ሁለቱ አብሮ ከዛ አንድና አንዱ ነው የሚከፈተው ማለት ነው። እንግዲህ በጣም ረጅም ነው። 2 ሜትር ማለት በቂ ነው። ከበቂም በላይ ነው ማለት ነው። እንግዲህ ቪዲዮውን እስከመጨረሻው ድረስ ስለተከታተላችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ውድ የሀገሬ ልጆች እናንተም ኑሩልኝ ሰላም። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።